የማይቀሩ ነገር በየቀኑ በወጣ በገባ ቁጥር አንገብ እንደገና እንደ አዲስ ነው የሚያገበግበኝ ሳስበው የሱ ልጅ ነገር ማለት እንዴት እንደበላችሁት ማለት ይናገራል። እዛ ከነ እንትና ለምንድነው ለውጡ ምናናንቀው? ለምንድነው ምናጣጥለው? ለፍት ወይኔ ሃጫሉ ከለውጡ በፊት ያልነበረ ግጭት ከለውጡ በኋላ በጣም ተስፋፍቷል። በትግራይ ጦርነት ተካሂዷል። ኦሮሚያ ሸኔ መጥቷል። አማራ ክልል ፋኖ መጥቷል። እነዚህ ባስነሱ ግጭት ተባብሷል። ጦርነት ተካሂዷል። እንዳይ ነው ዛት እኔ ግን ማቀው ጀዌ ቀዌ ይሄንን ብሎ ያለው ለምን እንደ ጀዌ ፎቶና እንትና ለፖስት ምናደርግ ነበር ርዕስ አይደለም መንገድ ዘጋ መንገድ ስለጥፋ ነው የነበረው ጽሁፍ ነው የኛን ጽሁፍ ነው ጀዌ ሼር ሲያደርግ ነበር ከአብይ እኩል ከሙፈራት እኩል ሙፈራት ጠቅላይ ሚኒስትር መሆን ትችላለች ደህዴን ስለሆነች አመሽሊ መሆን አይችልም አጋር ነው ያድጋ አባል አይደለም እኩል አይደለም የቤት ልጅና የጓሮ ልጅ ምንድነው የማደጎ ልጅ እኮ ነው እዚህ አገር ነበር እንዴት ይሆናል ጃዋር ተከበብኩኝ አለነሳ ለማና ጠይባ ነበሩ ቤቱ መኖሪያ ቤቱ ሴራ ነው ታቅዶ የተሰራ ነው ብላችሁ ማናማ ወያኔ ሸኔ አያ ለማ ከለማ ጀርባ ጃዋር ከጃዋር ጀርባ ሸኔ ነበረ ከለካድም ወያኔ ካሰገድን በኋላ በልዩ አይሉና በፋኖ ተጠቅመን ምን ማንና ሱግድ አብይና ሱግድ ከዛስ የኦሮሞ በላይነትን አሁን ያለው የኦሮሞ በላይነትን በማን ተካ በአማራ የበላይነትን ተካ ነው ያሉት ሲያሰሩ ነበር ሲሰሩ ነበር ሲያርጉ ነበር ማለት ነው ስልጣን የመንግስት ስልጣን የተቀመጠ ለማ የኦሮሞ ፓርቲዎች አንድ ላይ ሰብስበው ሲደረጃሉ ገዱ የብሔራዊ ደህንነት እዛ አማካሪውን ቁጭ ብለው ውስጥ ፋኖና አንተኑ ሲያደራጅ ነበር ልዩ አይሉ ደዚህ የምታውቁት ነው ጦር ሲገነባ ሲያደራጅ ነበር እነጀው ወይቀው የሚያወሩት ሆን ብለው አብይ አህመድ ለማን ቢገለው ለማን ቢያስረው ገዱን ቢገለው ገዱን ቢያስረው ወይም ደጽን ገሎ ወይም በስርዓት እንትን ቢለው አምባገነን ሆነ ብለው አዳዩ አወል እንግዲህ ካልከኝ እንደው ካመጣው አይቀር እኔ ከኦሮሞዎች ድንቡላ አተርፍ ድንቡላ አልሸቀልኩበትም እኔ ነው ደዌ ቢሊየነር ሆናበታለች እንደ ጀዋር ሸቀለ ቢሊየነር መሆን የምትፈልግ ከሆነ አንስማማ አሁን እስቲ ለምን ዋሻችኋለሁ ውሽቲ በጣም ያስጠላል አያችሁ በልጅ ያስማላችሁኝ ማለት ነው እውነቱ እማቀው ነው ነግራችሁ ማለት ነው አማራን አስወጣና አብረን እንምራ